እያንዳንዷን ከሰዎች ጋር የተነጋገራችኋቸውን ቃላት ለብቻችሁ ደግማችሁ ታጤኗቸዋላችሁ። እያንዳንዷ የሰራችኋት ስህተትና ጥፋት ሁሉ ሲበዛ እረፍት ይነሳችኋል። ልትቆጣጠሯቸው የማትችሏቸው ጉዳዮች ላይ ጭምር ለትንሹም ለትልቁም ትጨነቃላችሁ። በትክክል በዚህ ስሜት ውስጥ ታልፍ የነበረችና በአንዲት አጂብ የሆነ አጋጣሚ ህይወቷ የተቀየረላት አንዲት ሙስሊም ወጣት ሴት ታሪክ ልንገራችሁ። ይህ ታሪክ በጣም ይጠቅማችኋል ኢንሻአላህ። ቪዲዮውን በጣም አጭር ስለሆነ እስከ መጨረሻው ድረስ ተከታተሉት። አንዴ ታሪኩን ከመጀመራችን በፊት ግን ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ በመሆን ጀምሩት። ሰብስክራይብ ያደረጋችሁ ቤተሰቦቻችን ደግሞ ቪዲዮ ለብዙ ሰው እንዲደርስ ላይክ በማድረግ ጀምሩት። ሁላችሁንም ጀዛኩሙላህ ኸይር። ታሪኩ እንዲህ ነው። ስሟ አሚና ይባላል። የ26 ዓመት ወጣት ስትሆን ተማሪና በትርፍ ሰዓቷ ደግሞ አስተማሪ ነበረች። ይህች ሴት ከውጭ ስትታይ በጣም የተረጋጋች ናት። ነገር ግን ውስጧ በጣም እላፊ በሆነ ደረጃ ጭንቀታም ነበር። ቅድም ከጓደኞቼ ጋር ሳወራ የማይሆን ነገር ተናግሬ ይሆን? የቀጣዩ ትምህርት ቤት ፈተናን በወድቅስ? ነገራቶች ላይ መሆን በሚገባኝ ያህል ጥሩ ባልሆንስ? የመሳሰሉትን ትናንሽም ትላልቅም ጉዳዮች ሁሉ ያሳስቧታል። አብዛኛውን ሌሊት እያሰበች ነው እንቅልፍ የሚወስዳት። ለዛም ከእንቅልፏ ስትነሳ ድክም ብላ ነው የምትነሳው። ዱዓ ታደርጋለች፣ ሰላቷንም ትሰግዳለች። ነገር ግን እነዛ አእምሮዋን የሞሉ ሐሳቦች ሊወገዱላት አልቻሉም። አንድ ቀን አሚና አያቷን ልትዘይራት አያቷ ቤት ትሄዳለች። እናም ተቀምጠው የተወሰነ ካወሩ በኋላ ጥበበኛ የነበሩት የአሚና አያት ሁኔታዋን የተረዱት ይመስል አሚናን አንድ ጥያቄ ጠይቋታል። አሚና የተረጋጋችን ልብ ለመጎናጸፍ ሚስጥሩ ምን እንደሆነ ታውቂያለሽ? አሏት። እሷም ጭንቅላቷን በማነቃነቅ ምንድነው አለቻቸው። እሳቸውም እንዲህ አሉ፣ ይህ ነገር ቁርአን ውስጥ በቀጥታ ተጠቅሶ ተቀምጧል። አላሁ ሱብሓነሁ ወተዓላ ሱረቱል ራዕድ አንቀጽ 28 ላይ አላ ቢዚክሪላሂ ተጥመኢኑል ቁሉብ፣ አዋጅ አላህን በማውሳት ልቦች ይረጋጋሉ ብሎናል አሏት። አሚና ይህንን የቁርአን አያ ከዚህ በፊት ታውቀው ነበር። ነገር ግን በዚህ ዙር በተለየ መንገድ ነበር የተሰማት። አያቷም ንግግራቸውን ቀጠሉ። አንቺ በጣም የተጨናነቅሽ ያለሽው ሁሉንም ነገር ለመቆጣጠር እየሞከርሽ ስለሆነ ነው። ነገር ግን እኛ ሰዎች የነገራቶችን ሁሉ ውጤት እንድንቆጣጠር ተደርገን አልተፈጠርንም። ይልቅስ ስለ ነገራቶች ውጤት አላህን ሱብሓነሁ ወተዓላን እንድናምነውና ከልባችን ዱዓ እንድናደርግ ነው የሚጠበቅብን። ረፍት የምናገኘው የነገራቶችን ውጤት ሁሉ ለሱ ስንተውለት ነው አሏት። አሚና ከአያቷ ጋር ተለያይታ ቤቷ ሄደች። የዛን ቀን ግን በጣም የተለየ ስሜት ውስጥ ነበረች። ውዱእ አደረገች፣ 2 ረካዓ ሰላት ሰገደች። ከዚያም እጆቿን ከፍ አደረገች። ነገር ግን የዛን ቀን ዱዓዋ ከሌላ ቀን ዱዓዎቿ የተለየ ነበር። አላማረረችም፣ ብሶትም ሆነ ስሞታም አላሰማችም። ነገር ግን ከልቧ ያ አላህ አንተ ልቤ ውስጥ ያለውን ታውቃለህ፣ ሁሉንም ነገር ላንተ ትቼዋለሁ አለች። ውስጧ በጣም ተረጋጋላት። የዛን ቀን በጣም ሰላማዊ የሆነን እንቅልፍ ተኛች። እናም ከዛን ቀን በኋላ አንድ በጣም ወሳኝ የሆነ ልማድ ነበራት። እሱም ሁሌም ጭንቀቶችና ስጋቶች መተው አእምሮዋን ሊሞሉት ሲሉ ተረጋግታ ከልቧ ሐስቢ አላሁ ላ ኢላሃ ኢላ ሁወ ዐለይሂ ተወከልት የሚለውን ዚክር ትደጋገማለች። ይህ ዚክር ትርጉሙ አላህ በቂዬ ነው፣ ከእርሱ በቀር በሐቅ የሚገዙት አምላክ የለም፣ እርሱም ላይ ተመካሁ ማለት ነው። እናም ጭንቀቶቿ ሁሉ ይረግፉላታል። ከዛ በኋላ የአሚና ህይወት ተቀየረ። ልቧ ላይ ብርሃን ይሰማታል። ፈገግታዋም እንደ ድሮ የማስመሰል ሳይሆን የእውነት ሆነ። ጭንቀቶቿን በጣም ቀነሱ። በእርግጥ ከዛ በኋላም በህይወቷ ፈተናዎች ያጋጥሟታል። ነገር ግን እሷ አሁን ተወኩልን ጥልቅ የሆነ አላህ ላይ መመካትን ታውቃለች። እናም የተረጋጋ ልብን የመላበስ ሚስጥሩ አንዳች ተአምር አልነበረም። ጉዳይን ሁሉ በራስ ጫንቃ ላይ ከመሸከም ይልቅ ወደ አላሁ ሱብሓነሁ ወተዓላ ማስጠጋትና ለእርሱ መስጠት እንጂ። እናም የምንችለውን ሁሉ እንሰራለን፣ ሰበብ ማድረስ ባለብን ልክ እንጥራለን። ከዛ ግን የተቀረውን ውጤቱን ሁሉ ለአላሁ ሱብሓነሁ ወተዓላ እንተዋለን። ስለሆነም እላፊ የሆነ ጭንቀት ካለባችሁ ይህንን አስታውሱ። ሁሉንም ነገር እናንተ ለብቻችሁ መሸከም አይኖርባችሁም፣ አትችሉትምም። አላህ ግን ከምናስበው በላይ በቅርባችን አለ። አላሁ ሱብሓነሁ ወተዓላ ሙሉ ፍጥረተ ዓለሙን እየተቆጣጠረና እያስተዳደረ የእኛን ህይወትና የእኛን ጉዳዮች ማስተዳደር የሚያቅተው ይመስላችኋል? በጭራሽ ወላሂ። ጉዳዮቻችንን ሁሉ ለሱ እንስጥ፣ እሱ በቂያችን ነው። እነዚህን 2 የቁርአን አያዎችን መቼም እንዳትረሱ። ወመን የተወከለ ዐለላሂ ፈሁወ ሐስቡህ፣ በአላሁ ሱብሓነሁ ወተዓላ ላይ የተመካ ሰው እርሱ በቂው ነው የሚለውንና አላ ቢዚክሪላሂ ተጥመኢኑል ቁሉብ፣ አዋጅ አላህን በማውሳት ልቦች ይረጋጋሉ የሚለውን። እኚህ ናቸው የውስጣዊ ሰላም ሚስጥሮች።
ቻናላችንን ሰብስክራይብ ማድረግ እንዳትረሱ። መሰል ጠቃሚ ቪዲዮዎችን እየሰራን ወደ እናንተ እናደርስላችኋለን ኢንሻአላህ። ቪዲዮን ከወደዳችሁት ላይክ አድርጉት። ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።